እባካችሁ ለእናቶቻችሁ ደውሉ። አቤል ብርሃኑ የወይኗ ልጅ። ይህ የፈጠራ ታሪክ ወይም ልብ ወለድ አይደለም። ከህይወት አልጋ ስር ከመከራ መዝገብ ላይ የተቀዳ እውነተኛ ታሪክ እንጂ። የዛሬ ሳምንት ቅዳሜ ከዋልኩበት ቦታ አምሽቼ ወደ ሰፈሬ ስገባ የሰፈሩ ድባብ ተቀይሯል። ወደ ቤት ሳልገባ አንዱን ጓደኛዬን አስፓልቱ ዳር ላይ ያገኘሁትና ምንድነው ችግር አለ አልኩት። ጓደኛዬም ባሳዛኝ ድምጽ ሂሩት እኮ ሞተች አለኝ። ደነገጥኩ። ሂሩቴቷ አልኩት። ሂሩት ደወለች አለኝ። እኛ ሰፈር 3 ሂሩቶች አሉ። እቺን ሂሩት በቅጽል ስሟ ደወለች እያልን እንጠራታለን። ሂሩት በዛብህ ወይም ደወለችን ላስተዋውቃችሁ። ሂሩት ባለቤቷ ልጇን እርጉዝ እንዳለች ነበር መንደር ውስጥ በተፈጠረ ጸብ በተባራሪ ጥይት ተመቶ የሞተው። ታዲያ ሂሩት አንዷን ልጇን የውብዳርን በየመንደሩ እየዞረች ልብስ በማጠብ እንጀራ በመሸጥና በመሰል ስራዎች ያላባት አሳደገቻት። የውብዳርና እናቷ የነበራቸው ፍቅር ልዩ ነበር። ማደግ አይቀርመችም። የውብዳር ለአቅመ ሔዋን ደረሰች። አንዱን የሰፈራችንን ጎረምሳም አፈቀረች። እርሱ ግን ዞር ብሎም እሷን ለማየት ፈቃደኛ አልነበረም። እሱም በማሰብ ስትብሰለሰል የ10ኛ ክፍል ማትሪኩም እምቢ ብሎ ቀረ። ትምህርቱም ፍቅሩም ተስፋ ቢያስቆርጣት እናቷ ለሷ የምትደክመው ድካም ቢያሳስባት ልጅ የውብዳር አረብ ሀገር ሄዳ እናቷን ለመርዳት ወሰነች። ለተወሰኑ ሰዎችም አማከረች። በቃ ለመሄድ ተነሳች። ሂሩት እምቢ ልጄን አለች። ግን የልጅ መሄድ ፍላጎት ትልቅ ነበር። በቃ ከዛሬ 13 ዓመታት በፊት እናትና ልጅ ቦሌ አየር መንገድ በለቅሶ ተለያዩ። የውብዳር ወደ አረብ ሀገር ሄደች። ታዲያ ይሁን የተባለው ሳይሆን ቀረ። የውብዳር ወደ አረብ ሀገር ከተሸኘች ጊዜ ጀምሮ የውሃ ሽታ ሆና ቀረች። የውብዳር ሳትደውል 1 ዓመት ሆናት። እናትም ስልክ ስለሌላት የ5 ጎረቤቶችን ስልክ ይዛ ነበር የሄደችው። የልጅ ድምጽ የናፈቃት እናት የጎረቤቶቿ ስልክ በጠራ ሰዓት ሁሉ ብንን ትላለች። በየማለዳው እየተነሳች የየጎረቤቷን ቤት እያንኳኳች የውብዳር የደወለች ትላለች። ሁሌም ይህንን ተግባር ልምድ አደረገችው። ቀስ በቀስ እናት የልጅ ናፍቆት አይምሮዋ ውስጥ ቢበዛ ጭንቅላቷ ተነካ። በቃ በየሜዳው ምናምኑን ማነሳሳት መለፍለፍ ጀመረች። ያገኘችውን ሰው ሁሉ አንተ ልጅ አንተ ጋር ደወለች ትላለች። አልደወለችም ሲሏት ከደወለች ነይልኝ ናፍቀሽኛል በላት ብላ ትሄዳለች። በቃ ይቺን ደወለች ስለሚደጋግሟት መቼም ለሰው ቁስል ስም መስጠት እንወድ የለ ሂሩትን ደወለች ተብላ መጠራት ጀመረች። እንዲሁ በህመማቸውና በናፍቆታቸው በየሰፈራችን ስም ያወጣንላቸውን ሰዎች ቤት ይቁጠራቸው። ያገኘችውን ሰው ሁሉ ደወለች ማለት ሆነ ስራዋ። እናም ይሄው ከውድ ልጇ ከአንድ አይኖ ማረፊያ ከውብዳር ጋር ከተለያየች 13 ዓመታት ሙሉ ልጅ ደወለች እንዳለች ልጅም ሳትደውል ሞት ቀድሞ ወደ ሂሩት ደወለ። ልጅ የውብዳር አሁንም በህይወት ትኑር ትሙት የሚታወቅ ነገር ባይኖርም እናት ሂሩት ግን ለዓመታት በምድር ላይ የልጇን ስልክ ስትጠብቅ ልጅም ሳትደውል እናት በናፍቆት መቃብር ወርዳ የእናት ታሪክ በ5 መስመር የመቃብር ጽሑፍ ተቋጨ። እሺ ግን ቆይ እስከ መቼ ነው? እህትና ወንድሞቻችን በስደት ሰው ሀገር ሄደው ባሪያ መሆናቸው ሳያንስ የእናቶቻችን ሞራል ቀልብና ልባቸው ከልጆቻቸው ጋር የሚሰደደው? እባካችሁ እናቶቻችሁ ድምጻችሁን ይናፍቃሉና በስደት ያላችሁ ወዳጆቻችን ይህንን ድምጽ እንደሰማችሁ ፈጥናችሁ ለእናቶቻችሁ ደውሉ። አመሰግናለሁ።